ዛሬ ማታ እንደው በቅዱስ ገብርኤል ቃል ትገቡልኛላችሁ። ቤት ከሄዳችሁ ያቆሰላችሁት ወይ ያቆሰላችሁ ካለ ይቅር ለእግዚአብሔር እንድትሉ። ይቅር ለማን? ይቅር ለማን? እኔ እዛ አዲስ አበባ ትዳር ሳማክር ሳናስታርቃቸው የሞቱ ሰዎች አሉ። ይቅር አልላትም፣ እንደዚህ አድርጋኝ ተጫውታብኝ ይቅር አልለውም፣ እንደዚህ በህይወቴ ተጫውቶ ይቅር ሳይባባሉ በአራተኛ ወር አንደኛው ሞቷል። ረጅም ዓመት ምንኖር ነው የሚመስል። የሰው እድሜ ዘመኑ እንደ ሳር ነው እንደተባለው እንዲያብባል አበበ ስትሉት ጠፍቶ ደሞ ታያላችሁ። እና እድሜ ልክ እንደምንኖር አታስቡ። ሞትን የሚያክል ነገር ብንፈራውም ባንፈራውም አጠገባችን አለ። መቼ እንደምትሄድ አታውቅም። ተዘጋጅታችሁ ምን በሉ ኖሮ ታጠበ ተዘጋጅተ ንጹህ ሆነ ነገ ድፍት ብትል የማይቆጭ ሰው ንስሐ የገባ ስጋውን የበላ ደሙን የጠጣ ነገ ቢሄድ ቅር የማይለው የማይቆጭ ተዘጋጅቶ የሚሆን ክርስቲያን ማለት ይሄ ነው። እንደዚህ ይላል፣ የትንቢት ስጦታ ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራራውን ከቦታው የሚነቅል እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ምን ከሌለኝ? በደንብ ስሚ። ምን ከሌለኝ? ያለኝን ሁሉ ለድሆች ብሰጥ ሰውነቴን እንዲቃጠል ለእሳት በዳረግ ፍቅር ግን ከሌለኝ ምንም አይጠቅምም። ከዛ ይላል ፍቅር ታጋሽ ነው። ከኔ ጋራ ቶሎ ቶሎ በሉ። ፍቅር ታጋሽ ነው። ምንድነው? ኃይለኛ ሴት እኔ ኃይለኛ ነኝ እኔ ነብር ነኝ የምትጮሂ ቤት የምትመጠብጥ ሴት ካለሽ በደንብ ስሚ። ላንቺ ነው እግዚአብሔር የሚናገረው። ከኔ ውጪ ወንድ የለም ከኔ ውጪ ሰው የለም የምትሉ ሰው ጎልያድን የሚያክለው ትልቁ ሰው በትንሿ ጠጠር ነው መሬት የተደፋው። ከተመካክ በእግዚአብሔር ተመካ። በማን ተመካ? በማን? ደስ ካለህም በንብረት ሳይሆን በእግዚአብሔር ደስ ብለህ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ ምንም እንኳን በለስ ባታፈራ በወይን አረግ ፍሬ ባይገኝ እርሾ መብልን ባይሰጡ ላሞቹም ከጋጣ ውስጥ ባይኖሩ በጎቹም ከበረቱ ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በተራሮች ከፍታ ላይም ያስሄደኛል። ጌታ እግዚአብሔር ኃይሌ ነው። ምኔ ነው? ምኔ ነው? የኔ ጡንቻ የኔ ኃይል ነው አላለም። ንብረቴ ኃይሌ ነው አላለም። አንዳንድ ትንሽ ደካማ የሆኑ ሴቶች አንድ ሁለት ደክም ያለች ቤትና የሆነች ነገር ሲገዙ መታዘዝ አይፈልጉ። እግር ማጠብ ነውር ይሆንባቸዋል። አንድ ሁለት ቤት እኮ ነው፣ የረባ ንብረትም ኖሮን አይደለም እኮ። እኛ ኢትዮጵያ ውስጥ በተለይ የምንኮራራበት አንድ 4-5 ቤት እኮ ነው። አንድ 600-700 ሚሊዮን እኮ ነች የምንኮራራበት። ደህና ብር ምዶ ሀብታም እኮ አይባል። ይሄ እኮ ደሃ ነው። ሌላ ሀገር ደሃ ነው ከተማ የሚኖረው፣ ሌላ ሀገር እኮ ሀብታሙ ነው ገጠር የሚኖረው። አንድ ሁለት ቦታ ካርታ በእኛ ስም ካለ በቃ የለም፣ እኛን የሚያክል ሰው የለም። እኔ ግን ጌታ እግዚአብሔር ኃይሌ ነው። ምኔ ነው? እስኪ በሉ ጌታ እግዚአብሔር ኃይሌ ነው። እንደ እምነታችን ያርግልን። አዎ ጌታ እግዚአብሔር ምናችን ነው? አዎ ያንተ ንብረት ያንቺ ንብረት መመኪያ ሊሆን አይችልም።